እግዚአብሔር አምላክ እንዴት ናችሁ? እኔ ያለው አምላክ ቅዱሳን ቅዱስ እግዚአብሔር ስሙ የከበረ የተመሰገነ ይሁን። ዛሬ እስኪ አንድ ሀሳብ መጣልኝና ለምን አብረውኝ የሆኑን ብዬ አሰብኩ ማለት ነው። ፈቃደኛ ናቸው አይደል? ፈቃደኛ ከሆናቸው እሺ አብረን ነዋል። እንደዚህ ተሰምቷቸው ያውቃል? የሆነ ሰዓት ላይ ስትነሱ ከእንቅልፋችሁ ሊሆን ይችላል፣ ስራ በዝቶባችሁ ድክም ሲላችሁ ሊሆን ይችላል እና የሆነ ሀሳብ መጣልኝ። ወዴት እየሄድኩ ነው? ምን እያደረግኩ ነው? መጨረሻ የሚል ሀሳብ መጣልኝ እና በእርግጥ እኔ ብቻ ላልሆን ይችላል፣ ብዙ ጊዜ ያው ሲደግመን ሊመጣ ይችላል ይህ ሀሳብ እና ዛሬ እስኪ እግረራ ላይ ነኝና አብረን እስኪ እያወራን እንወያይበት በሚል ርዕስ መጣሁ ማለት ነው። ምንድነው ሀሳቤ? አሁን እዚህ ሳውዲ ያለን ልጆች በሙሉ ወንድም ሴትንም ያካትታል፣ በጥቅል ይህን ቪዲዮ የሚያዩ ሁሉ ማለት ነው። እና ምንድነው ሀሳቤ? መጀመሪያ ወደዚህ ሳንመጣ ኢትዮጵያ እያለን ብዙ ነገር አቅደን ነበር። እግዚአብሔር የሚያውቀው ሁሉም መቼም እዚህ አሁን ያለውን ጉብጠት ውጣ ውረድ ብዙም አስቦ የመጣ ሰው ያለ አይመስለኝም። እኔ ሲያጠቃልል ማለት ነው። እኔ እንደዛ አልጠበቅኩም። እግዚአብሔር በሚያውቀው የጠበቅነው እና ያለው ሌላና ሌላ ነው። እና ይህ እንደኔ የገጠማችሁ ሰዎች ካላችሁ ታውቁታላችሁ ማለት ነው። እንግዲህ ያው እንደምታዩኝ ያው ሶፋ ስገፋ፣ ምንጣፍ ሳነሳ፣ ስጠቀልል ሳጥፍ ነው የምውለው አይደል? አሁን ዩቲዩብንም ሰብስክራይብ እያደረጋችሁ ርግብ ሚዲያን አበረታቱኝ። እህታችሁ ነኝ እንዴ ሌላ ለኔ ማን አለኝ? የምር አዲስ የዩቲዩብ ቻናል ስለሆነ በማል ማስታወቂያውን ያስገባሁት እየሰማችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። የምሬን ነው፣ ምንም የሚቀንስብን የለም። እና ወደ ሀሳቤ ልመለስ። እየጠበኳችሁ ነው፣ ቶሎ በሉ። እና ምን ልላችሁ ፈልጌ ነው፣ እውነት ኢትዮጵያ ስንወጣ በዚህ ልክ ጠብቀን ነበረው ያገሩ። አሁን ወዴት እየሄድን ነው ብለን ስናስብ ጥያቄያችን ተመልሷል። ሁላችንም እንደዛ ነው። እኔ ጥያቄ ስላለኝ ለራሴ ጥያቄ ጠይቃለሁ፣ ትመልሳላችሁ ማለት ነው። እኔ ደግሞ የተሰማኝን ልናገር እና ምንድነው ኢትዮጵያ ተነስተን ስንወጣ መጀመሪያ ሁሉም አየር ባየር እንደሚሆን ነበር የጠበቅነው። የመጣ ነው አብዛኞቻችን በባህር ነው። በኮንትራት ቤት የመጡትንም ያካትታል። በእርግጥ ግን በባህር የመጣ ነው ደግሞ ትንሽ ስቃዩ ሁሉም ለየት ይላል እና እዚህ ሰው ከገባን በኋላ ግን በተለይ አንዳንዶቻችን እግዚአብሔር ብሎት ደግሞ ጥሩ ቤት የገጠሙ ሰው ሊኖር ይችላል። አንዳንዶቻችን ግን በቃ ማረፍ እንድናርፍ የማይፈልጉ መዳሞች አሉ። ብዙ በጣም ማለት ነው። አብዛኛውን ስለምሰማ እኔ እንኳን እግዚአብሔር ይመስገን የከፋም ባይሆንም ያው እንደምታዩት ልፋት ኖረው የከፋ አይደሉም ሰዎች እና አንዳንድ ቦታ ላይ ግን በጣም ይህን ያክል የምንበላው አጥተናል የምንልበት ሁኔታ ይኖራል። ቤተሰቦቻችን ሳይከፋቸው እኛም ሳይከፋን መማር የማንችልበት ደረጃ ሳንደርስ የምንበላው ሳናጣ የምንለብሰው ሳናጣ ግን የተሻለ ነገር ብለን መቼም የማይወጣ ነው እና በአጭሩ የኔን ታሪክ ላወራችሁ እዚህ ነው። እኔ የመጣሁት የሁለተኛ ዓመት የነርሲንግ ተማሪ ሆኜ ነው ማለት ነው። ከዛ በኋላ 1 ዓመት ከምናምን ያለው በክፍያ ኮሌጅ ነበር የምማረውና እየተማርኩ የሆነ ሰዓት ግን የሆነ ትርጉም አጣብኝ። አሁንስ እሺ ልማር፣ ከአሁን በኋላም ግማሽ ዓመት ይቀራል፣ ያንን ከፍዬ ልማር። ከዛ በኋላ የሚለውን ሳስበው በጣም የሆነ ተራራቀብኝ፣ ተለብሶ ተምሮ። ከዛ በኋላ ይህን ስል ግን ባይዘወይ እኛ እዚህ ያለ ነው እንማገር ብዬ ነው እንጂ እዛ እየተማሩ ያሉትን ወይም ተመርቀው የወጡትን ለመንካት አይደለም። ሁሉም እግዚአብሔር በፈቀደው ነው የሚሆነው። ግን የራሴ ልጅ ያመለካከት እንዴት ነው አሁን ቤተሰቦቼ ሁሉ ነገር ሸፍነው ያስተምሩ ነው እስከምመረቅ ብዙ ነገር ገና ሊያደርጉ ነው። ግን ምንድነው መጨረሻ እያሰብኩ ማለት ነው። ከዛ በቃ የሆነ ውሳኔ መወሰን ነበረብኝ። ያን ውሳኔ ምንድነው? በቃ በባህል ልጅ የሚል ውሳኔ እንግዲህ አስቡ። ቤተሰብ የማስተማር አቅም አልከበደውም ያን ያክል። ግን ከተማርኩ በኋላ ያለውን አሰብኩት። ዲፓርትመንቱ ያው እንደምታውቁት ከባድ ነው። ነርሲንግ ዲፓርትመንት የሰው ህይወት ስለሆነ በደንብ መማር አለብን፣ በደንብ በጥልቀት ሁሉን ነገርና አይ ብዬ በቃ ወሰንኩኝ። አቋረጥኩትኝ። ግማሽ ዓመት ላይ አቋርጬ ስደት መረጥኩ ማለት ነው። ያንን ግን አቋርጬ ከመጣሁ በኋላ እንደዛ አልነበረም። ስደት እንደጠበቅኩት አይደለም እና ግን
አሁን ላይ ደግሞ እዚህ ሆነን ያንን ነቀመተን እዚህ ላይ ሆነን ደግሞ ሌላ ድጋሚ ማማረር መጣ ማለት ነው። ወይኔ አምላኬ፣ ለዚህ ነው ወይ ትምህርቴን ያቋረጥኩት? ወይኔ ብዙ ጊዜ ቢያንስ እንደዚህ ተምሮ ወይም የሆነ ሰዓት አቋርጦት የመጣ ሰው ይረዳል። በተለይ ጓደኞቻችን እኛ ጋር ሲማሩ የነበረው ተመርቀው አሁን ላይ ወጥተዋል። እግዚአብሔር አሳክቶላቸው ረድቷቸው ስራም ይገባሉ፣ ስራም ያልገባሉ። ግን ብቻ አሁን ላይ በግሩፕ እንደዚህ የሆነ ሴሬሞኒ ሲዘጋጅ ተሰብስበው ፎቶ ይነሳሉ፣ ይስቃሉ፣ ይደሰታሉ። እና ከዚያን ግን ስናስበው በጣም ይከፋናል። ግን ምን አሰብኩኝ፣ እንደው እግዚአብሔርን ማን ነው የሚመቸው? ማን ነው እግዚአብሔር ይመስገን የሚለው? እዛም የሚማር በደህና ቀን ወጥታችሁ ይለናል። እኛም እዚህ ደግሞ 24 ሰዓት እየለፈለፉብን ሲውሉ ጌታዬ ሆይ እንደው ምን አድርጌ ነው እኔ ሰው በጣም በጸሎት ለምኜ ነው የወጣሁት። ጌታዬ ሆይ እዚህ ሀገር ሰው የንቀለው እያልኩ ማለት ነው። ደግሞ አሁን እዚህ ሁኜ ስታሯሩጠኝ፣ ስጠራኝ፣ ሲደክም ድክም ሲለኝ ስራው ጌታዬ ሆይ እንደው እኔ ምን አድርጌ ነው እንደ ጓደኞች ማልኖር ሁኜ ነው ኢትዮጵያ ያላለሁ እና እንደው እግዚአብሔር ሆይ እንደው ለአንተ ከተው ማንም ይመችላሉ። አንዳንዴ ደስ ይላል በጣም ሁሉም ባለበት እግዚአብሔር ይጠብቀው። ግን አንዳንዴ ተመርቀው ስናይ ጋውን ለብሰው በቃ ብዙ ነገር እንግዲህ ከትምህርት በኋላ በተለይ በግራጁዌሽን አካባቢ በጣም ደስ ይላል ድባቡ። የተማሪው ብዙ ነገር እዛ ማስታወሻ አለ። በዚህ ሰዓት እድሜ ለሶሻል ሚዲያ ሁሉም በአይናችን ነው። እለት እለት የምትሰራው እናያለን እና ወይኔ እንላለን። አሁን እንደዚህ መሆኑ ይዘን ኩን ስንል በተለይ እኔ እግዚአብሔር የሚያውቀው ይከፋኛል። ለምንድን ነው የሚከፋኝ? ወይኔ ተምሬ ቢሆን የሚባል የሆነ ነገር ይሰማኛል። ግን እንደዛም ባለን እግዚአብሔር ለምክንያት ነው። በጥቅሉ ስለተሰማኝ የምቀይረው ነገር የለም። እግዚአብሔር እንደውም ቢልልኝ ባለሁበት ሁኔታ አመስጋኝ መሆን ነው ያለብኝ ብዬ ነው የማስበው። ለእግዚአብሔርም አንመችም እኛ። እንዴት ቢባል መጀመሪያ ጌታ ከሀገር ያስወጣኝ እርቁቁ ብለን ወጣን። ደግሞ አሁን እርቁቁ ግን እኔ ለራሴ የምረዳው በቃ እግዚአብሔር የሆነ ሊያሳየኝ ይፈልገዋል፣ ሊያስተምረኝ ይፈልገዋል። ላወቀበት ሰው ስደት ምርጥ ትምህርት ቤት ነው ከሚባለው በላይ፣ ከኮሌጅ በላይ፣ ከዩኒቨርሲቲ በላይ በቃ ህይወት፣ በተለይ የስደት ህይወት የመሰለ ትልቅ ዩኒቨርሲቲ የለም ለእኔ ማለት ነው። በተለይ ለስሙ ክርስቲያን ነኝ እኔ አገር ቤት እያለሁኝ ለስሙ ክርስቲያን ነኝ፣ ቤተክርስቲያን እሄዳለሁ። ግን አብዛኞቻችን በተለይ ትንሽ ማህበራዊ ሚዲያውን ገታ አድርገን የሆነ ማህበር ከፍተን የጸሎት ግሩፕ ያለን ልጆች በተለይ በቃ እኔ የራሴን ምስክርነት ነው የምሰጠው። አብዛኞቹ መናገር ትችላላችሁ። እና እግዚአብሔር እውነት ያዘጋጀዋል። ሀገሬ ላይ ሆኜ ደብሮ ከጎኔ እያለ እውነት ቤተክርስቲያን ሄጄ ያላመሰገንኩትን አምላክ፣ ያላወቅኩትን ቃል እግዚአብሔር፣ ያላገኘኋትን ድንግል ማርያም ምናልባት በስደት ሊያስተምረኝ ይሆናል። እኔ የሚሰማኝ ነው። ምን አለ አሁን ቤተክርስቲያኑ በእጃችን፣ ካህናት አባቶቻችን በእጃችን፣ ጉባኤው በእጃችን ሳለ በቃ የሆነ ነገር ያሳንፈናል፣ ትንሽ ነገር ያሳንፈናል። እዚህ ላይ ግን ስንከፋም ስንደሰትም መጽናኛችን እናታችን ቅድስት ድንግል ማርያም፣ መጽናኛችን አጋዕዝተ ዓለም ቅድስት ሥላሴ፣ ሌላ ምንም የለንም። ምክንያቱም እዚህ በባዕድ ሀገር ማንም ሰው ስለሌለን ማለት ነው። መሸሸጊያችንም ማልቀሻችንም ድንግል ማርያምን የምንለው ሲርቅ ሆኗል ማለት ነው። እኔ ከብዙ ከምለው ነገር የጠበቀኝ ስደት ነው። ኢትዮጵያ ሁሉ ነገር በእጄ ሳለ እንደዚህ አላሰብኩትም ነበረ። ላወቀበት የሚባል ተረት አለ። ትክክለኛ አባባል ነው፣ ግን ላወቀበት ስደትም ገዳም ነው ይላሉ። እና ለተጠቀመበት ሰው እኔ ከኮሌጁ በላይ መጀመሪያ ሀገሬው የማላውቀውን እግዚአብሔር ያወቅኩት በስደት ነው። ይከፋል በእርግጥ ተምሮ 12 ዓመት ተምሮ ከዛም ደግሞ ኮሌጅ ገብቶ መጨረሻው እንደዚህ የጉብጠት መሄድ ሲሆን የሆነ ሰዓት ሊከፋ ይችላል። ግን ይሄ ቦታ ምንድን ነው የሚባል አባባል አለ፣ ማለፊያ ነው አይደል? ይሄ ቦታ መቼም ቋሚ አይደለም፣ እስከሆነ ሰዓት ነው እንጂ የሆነ ሰዓት ይቀየራል። ዝቅ ለጊዜው ከፍ በጊዜው አይደለም የሚባለው። ለጊዜው ዝቅ ማለት ግድ ነው። ይህን ዝቅታ ካላየን ነገ ከፍታ በተአምር የለም። ምናልባትም እኛ አሁን እንደዚህ የጉንብስ ስንሄድ ጓደኞቻችን፣ የቅርብ የምንላቸው ሰዎች የሆነ ደስ የሚል ቦታ ላይ ሊሆኑ ይችላሉ። ምናልባትም ተመርቀው እናት አባቶቻቸውን አኩርተው ሊሆኑ ይችላሉ። ታውቃላችሁ ሁላችሁም እናት አባት ስደት ከምንሄድና በደንብ ተምረን ተመርቀን ቀማየት የእናት አባት ፍላጎት
ሁሉም ወጣት ያውቀዋል ብዬ አስባለሁ። ሁሉም በቃ ልጁ ተመረቀለት ማለት በቃ ትልቅ ስኬት ለእናት አባት ልጁ ተምሮ መመረቅ ስለሆነ ያንን ሲያሳኩ በጣም ደስ ይላል። ግንስ እግዚአብሔር ይመስገን እስኪ እንደው ጤና የሌለው እንኳን አለ አልጋ ላይ ተኝቶ ጎን ምንጣፍ ላይ አይኑ ጣራ ላይ ሆኖ እግዚአብሔር እንደው ምህረት የሚጠብቅና ያንን ሲታሰብ እግዚአብሔር ይመስገን እንላለን። እኔ እላለሁ የሆነ ሰዓት ቢከፋኝም ግን እግዚአብሔር የሆነ ምክንያት አለው። በጥቅሉ እዚህ ቦታ ሲያስቀምጠኝ ምክንያት አለው። ይልቁንም አሁን እንዳይቆጨኝ ብዬ የማስበው ምንድን ነው እዚህ ከመዳን ቤት ሆነን 24 ሰዓት ሙሉ 24 ሰዓት ኢንተርኔት አክሰሱ አለ። በደንብ መማር ካወቅንበት አለ። የግዕዝ መምህራን አባቶች አሉ። ኦንላይን የተለያዩ ትምህርቶች ይሰጣል። ይህን እድል እንጠቀምበት እህቶች፣ ወንድሞቼ። ይህ የኔ ምክር ነው። እመቤቴን ነው የምለው። ካወቅንበት ይህን እድል መቼውንም አናገኘው። ኢትዮጵያ እንኳን ገብተን እንደዚህ አክሰሱን አናገኝም። ለምን ቢባል መቼ እዚህ ተኑሮ ሲኬድ እድሜ የሚባል ነገር ይገፋል፣ ትዳር ይመጣል፣ ከትዳር ቀጥሎ ልጅ ይመጣል። ያን እያለ ከአባቶች እግር ስር ቁጭ ብሎ መማር አይገኝም፣ በጥቅሉ ማለት ነው። እኔ የሚረዳኝ እንደዛ ነው። ብዙ አባቶች መምህራንን ሲሉ ስለምሰማ እውነታቸው ነው። የምር በደንብ ቀጥ ብዬ እስኪላ ብዬ ሳስብ እውነት ነው። ከሀገር ገብተን ብዙ ድካም ይመጣል። እዛ በኋላ ደግሞ እንኳን ወደ ትምህርት ለመዞር በቃ ይሆን አለው ቦታ ሁሉም ጊዜ አለው እና ያን ደግሞ ጊዜው ለሌላ ሊሆን ይችላል። ወደ ትዳር ወደ ልጅ ትዳርና ልጅ ትምህርትን ያግዳን እያልኩ ሳይሆን በቃ አይመችም፣ አይሞላም ብዬ ሳስበው አሁን ያን ትምህርት አቋርጠን ስደት ገብተን ወይኔ ሳልማር ጓደኞቼ ሲመረቁ ሳልመረቅ እያል የምንጸጸትባትን ጸጸት ነገ ደግሞ ሀገር ስንገባ ወይኔ 24 ሰዓት ኢንተርኔት እያለ ብዙ መማር ስንችል ሳልማር አሁን እዚህ መጥቼ እንዳለን ነው የኔ መልእክት። በጥቅሉ ይሄን ብቻ ነው ማለት የምፈልገው። እግዚአብሔር በሚያውቀው ነገ እንደምንል ነው። በኢትዮጵያው ትምህርት የተጸጸትን አሁን ነገ ደግሞ ወይኔ ሳውዲ ሳለሁኝ መማር በምችልበት ሰዓት ብዙ ነገር ሰርች ማድረግ በምችልበት ሰዓት ሳልጠቀም ብለን ነገ እንደምንጸጸት እርግጠኛ ነኝ። የምር አሁን ካላወቅንበት ነው። ካላወቅንበት አይቀርም ጸጸቱ። ሶስተኛ ጸጸት ነው። ለምን ወጣን? አንድ ጸጸት እዚህ ሆነን ወይኔ መግቢያችንን ደግሞ ገብተን ወይኔ ሳውዲ የማይቀር ነው ይሄ በቃ። የምር ከልባችሁ ከሰማችሁኝ ካልናቃችሁኝ ይህን አሰቡበት ለማለት ነው። 24 ሰዓት ኦንላይን ተቀምጠን ቲክቶክ ስክሮል እያደረግን አንድ ላይ የሆነ ሰው ከከፈተ ላይ በላይ ገብተን ኮሜንት እያነበብን ከምንውል መምህራን አባቶቻችን ግሩፕ አለ። እኔ በዚህ አጋጣሚ የኛን ማህበረ ቅድስት ሥላሴን ሳላመሰግን አላልፍም። አምላክ ቅዱሳን ሁሉንም ባለበት ይጠብቅልኝ። በጣም ማለት እኔ በምን ሰዓት እንዳገኘሁት ለራሱ አላውቅም። ያው እንደነገርኳችሁ ሰው በጣም እግዚአብሔር የሆነ ምክንያት ነበረው። የሆነ ነገር በቃ ወደሱ እንድቀርብ ፈልጎ ሊሆን ይችላል። ስለዚህ ወደ ማህበሩ እሱ ነው ያስገባኝ። መቼስ እርሱ ወርዶ ስለማይልቅ እህቴን ምክንያት አድርጎ ማህበር እንድገባ አደረገችልኝ ወለተ ገብርኤል። እኔ ስም መጥቀስ አበዛው መሰለኝ። ብቻ ግን ክሬዲት መውሰድ ያለባቸው ሰዎች መውሰድ አለባቸው እና ከልብ ነው የማመሰግንሽ የኔ ውድ እህት። እናት ናት፣ የስደት እናቴና በእሷ አማካኝነት እግዚአብሔር አምላክ አስገባኝ ግሩፕ ላይ። በቃ መሸሸጊያ የሆነ ግሩፕ ነው ያለኝ፣ ማህበረ ቅድስት ሥላሴ ምርጡ ግሩፓችን። አሁንም ግቡ እህቶቼ። ከእንዲህ ያለ ብላችሁ የማውቀው ነው እንጂ ብዙ አሉ በጣም ውዳሴ ማርያም በግዕዝ የሚያስተምሩ አሉ። አቡነ ዘበሰማያት ስንቶቻችንን የምናውቀው ኢትዮጵያ እያለን ስንቶቻችን ራሳችንን ጥያቄ ምልክት ውስጥ እናስገባ። አቡነን እንኳን እንደው በግዕዝ ማን ልጆች አቡነ ዘበሰማያት ዘልቀን ውዳሴ ማርያምን ጨርሰን መልካ ኢየሱስን ብለን መልካ ማርያምን ብለን ጎበዝ እንኳን ባንሆን በዚህ ልክ የሚያስተምሩ አባቶች ናቸው ያሉት። ከኛ ስንፍና ካልሆነ በቀር ከአትብ ጀምሮ እስከ የኛ ግሩፕ ለምሳሌ እስከ መልካ ኢየሱስ ገብቷል። እንግዲህ በዛ ውስጥ ማን ነው በደንብ ተከታትሎ የተማረ? ያን የራሳችን ነው። ግን አባቶች እስከዚህ መስዋዕት እየከፈሉልን ነው። በስደት ቤተክርስቲያን አያገኙም፣ ካህናት አባት አያገኙም በማለት ማለት ነው። እና እህቶች ነገ ደግሞ የጸጸት ድጋሚ እንዳይመጣ ለምን እኔ እዚህ ስደት እየተሰቃየሁኝ አብረውኝ የተመርቀው እንደዚህ በቃ ተዋቸው። እነሱ ዛሬ ደስታ ላይ ናቸው፣ እናንተ ሰቃይ ናቸው። በቃ የአንድ ሰው እና የአንድ ሰው የሁለት ሰው አንድ የተለያየ ሁለት ሰው የሁለቱም ምዕራፍ አንድ አይነት አይደለም። የህይወት ምዕራፍ የተለያየች ናት። ምናልባት የኛ ምዕራፍ አንድ የሆነ ስቃይ፣ ድካም፣ እንግልት፣ ጉብጠት ቢሆን
ምዕራፍ 2 ደግሞ እግዚአብሔር ታሪክን ይቀይራል። የናብን የሚያይ አምላክ ስለሆነ አይነ በጎ እጀ ሰፊ ቅዱስ እግዚአብሔር ነገ ደግሞ በበጎ አይኑ ተመልክቶ ቀና የምንልበት ቀን ይመጣል። እህቶቼ እመቤቴን የሆነ መልእክቴ እና ሁሉም የሳቀ ሁሉ ቀጥ በቃ ኮንስታንት የሚባል ነገር የለም። በጥቅሉ ዛሬ የሳቀ ነገ ይከፋል፣ ነገ የተከፋ ከነገ ወዲያ ይስቃል። እግዚአብሔር አምላክ ሁሉንም ነገር ቋሚ አላደረገውም። ያንዱ በቃ የዛው ተቃራኒ ያለውና አሁን ስለ ጎበጣችሁ ይሄ ጉብጠት ሁሌ አይቀጥልም። እህቶቼ ጠንክሩ፣ ውደዱትኝ፣ ስደትን ውደዱት፣ ተቀበሉት። በቃ ወዳችሁ ስሩት። የምትወዱትን ስራ የምትወዱትን እስከምታገኙ ያላችሁን ወዳችሁ እስከዛው ድረሱ። ከጠላችሁት ያሁን ካማራራችሁት በፍጹም በቃ ይረዝማል ቀኑ። የምር አንዳንድ ቀን የሆነ ስጥልት ያለችው ቀን 24 ሰዓት እጥፍ አይሆንም። እንደዛ ነው የሚሆነው። በቃ ወዳችሁት አክብራችሁ ስሩ። ይከፈለናል በደንብ ብዙ ብር። በቃ ይሄ ነው መልእክቴ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ የቅዱሳን አምላክ ባላችሁበት ይጠብቅልኝ። ስብሐት ለሥላሴ። ይቆየን።